ከሰሞኑ ቲክቶክ ክሬቲቭ አዋርድ ተብሎ በተካሄደው ፕሮግራም ላይ በጣም ምን ጉድ ነው የሚያስብሉ ነገሮችን ተመልክተናል። የመጀመሪያው አለባበስ ነው። በአለባበስ ላይ የአውሮፓውያን ነገሮች ኮፒ በማድረግ ሁሉንም ነገር ኮፒ ማድረግ በጣም ከባድ ነው። የእነሱን ኮፒ በማድረግ ፋሽን ነው በማለት ብቻ ለብሰው የመጡ ወጣቶች ነበሩ እና ይሄ ነገር ትውልድን ገዳይ ነው። ትውልድ የሚከተላቸው ህፃናት 10 ምናምን ያሉ ከ10 በላይ ህፃናትም ከዛ በዛች ያሉ የሚያዩዋቸው አሉ እና እነዚህ ልጆች በሚያዩዋቸው ጊዜ ልክ እንደሆኑ ነው የሚቀበሏቸው። አውሮፓውያኑ የሚያደርጉት ነገር ግልጽ ነው። የሰይጣንን ዓላማ ነው የሚደግፉት። በፋሽን ብለው በሚያቀርቡት ልብስ ላይ የእነሱን ሀሳብ ነው ፋሽን ብለው ልብሳቸው ላይ የሚገልጹት። ስለዚህ እኛ እንዴት አድርገን ነው የእነሱን ኮፒ አድርገን ወደኛ የምናቀርበው? መመርመር ያስፈልጋል። ትውልድ ገዳይ ነው። ትውልድ አጥፊ ነገር ነው። እነሱ እኮ ሰለጠንን ሲሉ ሰይጥነው ነው። ምክንያቱም በምንድን ነው የሰለጠኑት? እግዚአብሔር የለም በማለት ጾታ እንደፈለክ ምረጥ በማለት ልጅ አይቀጣ፣ ልጅ የፈለገውን ጾታ ይምረጥ በማለት የፈለግከውን የወንድም የሴትም ሴት ሆነሽ የወንድን እንደፈለግሽ ልበስ፣ ወንድ ሆነ የሴትን ልበስ በማለት በእንደዛ የሰለጠኑት። ስለዚህ ያ ልክ አይደለም። በእንደዛ አይነት መንገድ እንደዛ የሚያደርጉ ሰዎችን ነገር ኮፒ አድርጎ የእነሱን ነገር ለማንጸባረቅ መሞከር ዘመናዊነት ወይም ማወቅ አይደለም። ስለዚህ እዚህ ጋር ሊታረም የሚገባው መታረም አለበት። ወላጆች የሆናችሁ ደግሞ ልጆቻችሁን መከታተል፣ ልጆቻችሁን ማየት፣ የሚጠቅማቸውን ማይጠቅማቸውን ለይተው እንዲሄዱ ማድረግ የወላጅ ትልቅ ሚና ነው። ሌላው ደግሞ በሃይማኖት ጉዳይ የተነሳው ነገር ነው። ይህን እንደተመለከታችሁት ቪዲዮውን በሁለት ሃይማኖቶች የተነሳ ነገር አለና እኔ በመጀመሪያ ደረጃ ኢየሱስ ለመሰበክ ቦታ አይመረጥለትም። ምክንያቱም ኢየሱስ የመጣው ለሁሉም ፍጥረት ነው። መጽሐፍ ቅዱስም ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ነው የሚለው። ምንም ነው እንጂ ካቶሊክን፣ ኦርቶዶክስን፣ እስልምናን፣ ፕሮቴስታንትን ወይ የሆነ አምላክ የሌለውን ሊያድን አይደለም እግዚአብሔር የተገለጠው። ሁሉንም ሊያድን ነው በስጋ የተገለጠው። ስለዚህ መሰበኩ መነገሩ ችግር የለውም። ግን እዚህ ጋር ብሽሽክን አያስፈልግም። ምክንያቱም ሃይማኖት የነፍስ ጉዳይ ነው። ነፍስ ነው እንጂ ስለ ስጋ አይደለም። እዚህ ጋር የሚወራው ስለ ሲኦል፣ ስለ መንግስተ ሰማያት ነው የሚወራው። እዚህ ሁለት ምርጫ ነው ያለው። ያንን ደግሞ በብሽሽቅ አይደለም፣ በፍቅር ነው። ሃይማኖት የሚሰበከው በፍቅር ነው እንጂ እየተበሻሸክ እየተዘላለፍክ አይደለም። ያ አይደለም። ክርስቶስ እኮ በምድር እያለ ከኔ ተማሩ ብሏል። እሱ ትሁት ነው። እሱ ነገሮችን የሚያዩ በፍቅር ነው። እስከ መስቀል ድረስ የሄደው እኮ ፍቅር ግድ ብሎት ነው አይደለ? ስለዚህ ያንን ስታደርጉ አትበሻሸቁ። በብሽሽቅ የሚሆን ነገር የለም። ይልቅ በፍቅር፣ ይልቅ በማልቀስ፣ ይልቅ የኔ ሃይማኖት ልክ ነው ብለህ ካሰብክ የሌላው ሃይማኖት መንግስተ ሰማያት አያስገባም ብለህ ካሰብክ ልታለቅስለት ነው የሚገባ። ስለዛ ስለሚጠፋው ነፍስ የአንቺ ሃይማኖት ልክ ነው ብለሽ ካሰብሽ ስለሚጠፋው ሃይማኖት፣ ስለሚጠፋው ሰው፣ ወደ ገሃነም ስለሚነጉደው ህዝብ ልታለቅሽ ነው የሚገባሽ እንጂ ልትሰዳደብ ልትዘላለፍ አይደለም። እግዚአብሔር እኮ አይዘበትበትም። ስለዚህ ክርስቶስ ደግሞ በፋሲካ ጊዜ አይደለም ክርስቶስ ኢየሱስ እየተባለ የሚነሳው። ይሄ ፋሲካ ወይ ገና በዓል ሲደርስ አይደለም። ኢየሱስ ሁሌ በየቀኑ፣ ሁሌ በየሰከንዱ፣ ሁሌ በየደቂቃው ይሰበካል። ይሄ ሁሉም ሊያውቀው የሚገባ ነገር ነው፣ የሚታወቅ ነገር ነው። ስለዚህ ሃይማኖት በእንደዚህ አይነት ነገር አይደለም። ልዩነት በመሰዳደብ ሳይሆን ልዩነትን በመነጋገር ትፈታለህ። የሃይማኖት ልዩነት በመነጋገር አንተ ምን ይላል መጽሐፍ ቅዱስ፣ የእናንተ ዶክትሪን ምን ይላል፣ በመነጋገር ይፈታል እንጂ እንደዚህ በመበሻሸቅ አይደለም።